ሰላም እንዴት ናችሁ? የዩኒክ አቤል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ትንሽ ስለ ዩቲዩብ ልነግራችሁ ፈልጋለሁ፣ ወይም ስለ ዩቲዩብ አልጎሪዝም ትንሽ መንገር ፈልጋለሁ፣ እንዴት እንደሚሰራ። ዩቲዩብ ላይ ብዙ ቆይቻለሁ፣ ማለትም ቢያንስ 4-5 ዓመት ይሆናል ብዬ አስባለሁ። ዩኒቨርሲቲ ፍሬሽማን ተማሪ እያለሁኝ ነበረ የዩቲዩብ አልጎሪዝም ለመረዳት ሞክሬ፣ በዛን ጊዜ ነበር የጀመርኩትና ከዛ በኋላ ዩቲዩብ ላይ በጣም ብዙ ነገሮችን ለቅቄ ያለው ቢያንስ ከ800 በላይ ቪዲዮችን የዩቲዩብ ቪዲዮችን የመስራት ኤክስፒሪየንሱ አለኝ። ስለዚህ ስለ ዩቲዩብ ትንሽ ነገር ነግራችኋለሁ። ትምህርት ላይ ያላችሁ የዩቲዩብ ገቢን አትናቁ፣ ወይም ደግሞ የዩቲዩብ ገንዘብን ትምህርት ላይ ያላችሁ ማሳካት ትችላላችሁ። ይህንን ነገር ደግሞ ለዚህ ነገር ማሳያውን ብዬ ማስበው እኔ ራሴ ማሳያ ነኝ። ምክንያቱም ለመጀመሪያ ጊዜ ዩቲዩብ ሲከፍለኝ የጀመረው ከግቢ ዩኒቨርሲቲ ያለሁኝ ሐዋሳ ዩኒቨርሲቲ ነበረ የተማርኩት። እዛ ያለውኝ ነበረ የዩቲዩብ ክፍያ የጀመርኩት ማለት ነው። ዩቲዩብ ይከፍላል፣ በደንብ ይከፍላል። ተማሪ ያለን ዩቲዩብ ላይ መስራት እንችላለን። በዚህ ጊዜ ደግሞ ስለ ዩቲዩብ አውቶሜሽን ምናምን ተምራችሁ በደንብ የዩቲዩብ አልጎሪዝሙን በደንብ ተቀላቅላችሁ እዛ ላይ ገንዘብ መስራት ትችላላችሁ። ለዚህ ነገር ደግሞ እኔ ላረጋግጥላችሁ ነው የምፈልገው በዚህ ቪዲዮ። ትምህርት ላይ ስኬትን እንፈልጋለን ሁላችንም። የተማርንበትን የመጣንበትን ዓላማ፣ ወደ ዩኒቨርሲቲ የገባንበትን ዓላማ ወይም በእጃችን ያለውን የትምህርት ዓላማ ማሳካት የማይፈልግ ሰው የለም። ከእናንተ የሚጠበቀው ሜን ሮልም ያ ነው። ግን ደግሞ እየተማርን በጎን ገንዘብ ለመስራት ምቹ ፕላትፎርም ቢኖር ዩቲዩብ ነው። ሌሎቹ አብዛኞቹ የኦንላይን ስራዎች ወይዘው አድካሚና እስካም ያለባቸው ናቸው። ግን እንደ ዩቲዩብ ለራሳችሁ ስትወጡም የሚጠቅማችሁ፣ ከዩኒቨርሲቲ ተመረቃችሁ የሚጠቅማችሁ የኦንላይን ስራ ወይም በስልካችሁ በኮምፒውተራችሁ በቀላሉ መስራት የምችሉ ቢኖር ዩቲዩብ ነው። ዩቲዩብ በስልክ ብቻ መጀመር ይቻላል። የሚገርማችሁ ብታምኑ ባታምኑ እኔ ዩቲዩብን ሲጀምር የጀመርኩባት ስልክ አለች። እሷን ነገር እሰራለሁ ወይ ስለዛ ነገር አንድ ሪቪው ነገር እሰራለሁ። በጣም ትንሽዬ ስልክ ነበረ፣ በዛ ስልክ ነበር የጀመርኩት። ግን በደንብ አሁን እንደምታዩት ወደዚህ ደረጃ ደርሷል። ግን በትንሽ ነገር መጀመር ይቻላል እጃችሁ ባለው ስልክና ኢቭን እኔ የእውነት ለመናገር ማለት ነው ኢንተርኔት ራሱ አልነበረኝ ዩቲዩብ ሲጀምር። ግን በዩኒቨርሲቲው ኢንተርኔት ዋይፋዮች አሉ። ግቢ ውስጥ የግቢ ተማሪ ስትሆኑ የተለያዩ ቦታዎች ላይ ዋይፋይ አለ። የዋይፋይ አክሰሱን እያገኘው በዛ እየቀረስኩ ምናምን ነበር የጀመርኩትና አትናቁ። በደንብ አሪፍ ነው። የዩቲዩብ ገንዘብ ይጠቅማችኋል። ኢቭን እየተማራችሁ በጣም ይጠቅማችኋል። አይደለም እየተማራችሁ ከዛ ወጣችሁ እንኳን ገንዘብ ያስፈልጋችኋል። ስለ ገንዘብ ካወራን ዩቲዩብ በጣም ዩቲዩብን እንዴት ነው ታዲያ ከትምህርቴ ጋር ማስኬደው የምትሉ ከሆነ እኔ ኤክስፒሪየንሱ እንዳለው ሰው ስነግራችሁ ዩቲዩብ ከትምህርት ጋር በጣም ሊሄድ የሚችል ነገር ነው። ለምን መሰላችሁ? ዩቲዩብ ላይ አንድ ነገር አለ። ቪዲዮ አፕሎድ ስታረጉ ስኬጁል የሚባል ነገር አለ። ለምሳሌ እናንተ ዩቲዩብ ምን ይፈልጋል? ጽናትን ይፈልጋል። በተደጋጋሚ ቪዲዮ መስራት ይፈልጋል። እናንተ ደግሞ ፋይናል ያለባችሁ ሰዎች ናችሁ። ሚድ ኤግዛም የሚጠብቃችሁ ሰዎች ናችሁ። ከዛ ደግሞ ፍሬሽማን ያላችሁ ፍሬሽማን ለማለፍ፣ ሪሚዲያል ያላችሁ ከሪሚዲያል ለማለፍ፣ ብቻ ግቢ ውስጥ ፈተናዎች፣ የትምህርቶች አሳይመንቶች፣ ፕሮጀክቶች በጣም ብዙ ነገር የሚይዛችሁ ነገር አለ። በዛ መሃል ነው የምትሰሩት። በዛ መሃል የሚሰራ ሰው ደግሞ በቂ ጊዜ አላገኝም ብሎ ሊጨነቅ ይችላል። ግን ዩቲዩብ ደግሞ አሪፍ ፕላትፎርም ነው። ለዚህ ነገር መፍትሄ ያለው እሱም ምንድነው? ስኬጁል ታደርጋላችሁ። ስኬጁል ማለት ቪዲዮውን ለምሳሌ ዛሬ አርብ ከሆነ ነገ ቅዳሜ አይደለም ይሆን? የቅዳሜን ቪዲዮ ዛሬ አርብ ላይ እናንተ ፍሪ ታይም ካላችሁ የቅዳሜን ቪዲዮ መልቀቅ ትችላላችሁ። የእሁድን መልቀቅ ትችላላችሁ። የሰኞን፣ የማክሰኞን ከፊት ያሉ ቀናቶችን ቪዲዮ የሮብን የሐሙስን መልቀቅ ትችላላችሁ ማለት ነው። ገብቷችኋል? ከፊት ያለውን መልቀቅ ትችላላችሁ። ዛሬ ላይ ሆናችሁ የፊቱን መልቀቅ ትችላላችሁ። ይሄ ትልቅ ነገር ነው። ይሄ ማለት ለምሳሌ እኔ ሰኞና ማክሰኞ ክላስ አለኝ፣ ሮብና ሐሙስ ደግሞ ፍሪ ነኝ እንበል። ሮብና ሐሙስ ባለኝ ክፍት ሰዓት ቪዲዮ ቀርጬ ኤዲት አድርጌ ምናምን ዩቲዩብ ላይ አስቀመጥኩኝና ቅዳሜና አርብ ያንን ቪዲዮ እንዲለቅልኝ እኔ ቅዳሜና አርብ ክላስ አለኝ ወይም የሆነ ነገር ማረገው ነገር አለ፣ ዩቲዩብ መስራት አልችልም። ስለዚህ ቅዳሜና አርብ ላይ ያኔ በፊት የሰራሁትን ቪዲዮ አስቀምጬ ያየዋለሁ ወይ ይለቀዋል ራሱ ነው። ስለዚህ ስኬጁል አፕሎድ የሚባል ነገር ስላለው በደንብ ይሄንን ነገር ሌላ ሶሻል ሚዲያ ኢትዮጵያ ውስጥ አይሰራም። ቲክቶክ ራሱ ስኬጁሊንግ አለው፣ ግን ኢትዮጵያ ውስጥ አይሰራም። ሌሎችም ፕላትፎርሞች ስኬጁል አድርጎ አሁን ቅርብ ጊዜ የመጣ ነው። ግን ዩቲዩብ ከድሮም ጀምሮ ስኬጁል የሚባል ነገር ነበረው። ቀጠሮ ነው ማስያዝ። በቃ ቪዲዮስ እናንተ በሚመቻችሁ ጊዜ ሰርታችሁ ማለት በሚመቻችሁ ታይም ብቻ፣ በፍሪ ታይም ብቻ ብዙ። ምክንያቱም እኔ አንዳንድ ነገር ግቢ ያለው እኔም ኤክስፒሪየንስ ያደረኩት ነገር ምንድነው፣ ብዙ ሰው ትርፍ ሰዓት ይፈልጋል ወይም ደግሞ ሲሆነ ነገር የሚያደርግበትን ፍሪ ታይም ይፈልጋል። ፍሪ ታይም ስራችሁ ለምሳሌ ግቢ እየተማሩ ከውጭ የሆነ ነገር መስራት የሚፈልጉ ልጆች አሉ። ኢቭን ከተማ ላይ ወጣ ብሎ ስራ የሚፈልጉ ማለት በቃ ኢኮኖሚው አነስተኛ ከሆነ ቤተሰብ የመጡ ልጆች በተለይ የመስራት ሞራል ያላቸው ልጆች አሉ። እየተማርን
ምን የጎን ነገር ልስራ ብሎ የሚሞክሩ ልጆች አሉ። ምንም አያስፈልግም። ከዩቲዩብ በላይ የጎን ስራ አታገኝም። ልንገርህ፣ ብታገኝም ደግሞ በጣም ያኛው ጊዜ ይበላል። ዩቲዩብ ግን በሚመቻችሁ ሰዓት የምትለቁት ነው። አስቧል። ሲመች ሰርተ ገንዘብ የምታገኝበት ይሄ በጣም ትልቅ ጽድት ያለ ፕላትፎርም ነው። ከዚህ የተሻለ ፕላትፎርም ምናልባት ብታገኙ አላውቅም። እኔ አሁን የማውቀውን ነው ኤክስፒሪየንስ ያደረኩትን ነው እየነገርኳቸው ያለ። አሁን ፋይናል ሲደርስ ምን ሲደርስ ፈተና ሲደርስ ግቢ አካባቢ ዩኒቨርሲቲ ላይ የምትማሩኝ እኔ በዛ መንገድ ስላለፍኩኝ አስቸጋሪ ነው የሚሆነው። ማንበብ አለባችሁ፣ ቴንሽኑ ይኖራል። በቂ ጊዜ አግኝታችሁ ዩቲዩብ ኤዲት ለማድረግ ምናምን አይሆንም። ግን ግቢ ውስጥ ደግሞ ሌሎች ሰፊ ሰዓቶች አሉ። ይህንን ሁላችንም እናውቃለን። እና እነዛን ሰዓቶች በተለይ ዲፓርትመንት ከመረጣችሁ በኋላ ረጅም ሰዓት ነው ትተኛለህ ሁላ፣ ምንም የምትሰራው ነገር የለም። ያንን ጊዜ ደግሞ ዩቲዩብ ላይ ኢንቨስት ብታደርጉ ዩቲዩብ ይከፍላል። ስለ ዩቲዩብ ደግሞ ማወቅ ያለባችሁ በዚሁ አጋጣሚ ዩቲዩብ ምን ይፈልጋል? አንደኛ ኮንሲስተንሲ ይፈልጋል፣ ጽናት የሚፈልግ ሁለተኛ ደግሞ አንድ ኮንስታንት የሆነ ኒች ይፈልጋል፣ ዲሲፕሊን ይፈልጋል። እናንተ የምትመርጡት ኒች ወይም ደግሞ የምትመርጡት ካታጎሪ በቃ እስከ መጨረሻው ድረስ ያንን ነገር ማስቀጠል ወሰናችሁ ጀምሩ። ብዙ ካታጎሪዎች አሉ ዩቲዩብ ላይ። ፒፕልስ ኤንድ ብሎግ አለ፣ ኤጁኬሽን አለ፣ ኢንተርቴይንመንት አለ፣ ሳይንስ ኤንድ ቴክኖሎጂ አለ፣ ብዙ እንትኖች አለ፣ ስፖርት አለ፣ ፔትስ ራሱ አለ። ስለ እንስሳት አሻንጉሊቶችን ምናምን ኤአይ ላይ ምናምን ሰሩራል እና ብዙ ነገር አለ። ስለ ህፃናት መስራት ትችላላችሁ። ስፒሪቹዋል ኮንቴንት ራሱ መስራት ብዙ አይነት ያው ያንን የኮንቴንት አስተማሪ አይደለሁም እኔ። የኮንቴንትን የሚያስተምሩ ብዙ ሰዎች አሉ። ግን ዩቲዩብ ትምህርት ላይ ላለ ሰው ይጠቅማል ወይ? በጣም ይጠቅማል። ይሄንን እኔ ላረጋግጥላችሁ እወዳለሁ። በጣም ይጠቅማል። በጣም ደግሞ ይሄዳል፣ ያድግላቸዋል። ይሄ ማለት ግን ዩቲዩብ ላይ ማይሳካላቸው አይነት ሰዎች አሉ። እነሱ ምንድነው? ለምሳሌ ዩቲዩብ ይከፍቱና አንዳንድ ልጆች ስልካቸውን ከፍተው ዩቲዩብ ላይ በጣም ብዙ ቪው ያለው የመንፈሳዊ ኮንቴንት ካዩ መንፈሳዊ ነገር ይጀምራሉ። በጣም ብዙ ቪው ያለው የዜና ኮንቴንት ካዩ ዜና ሰርቶ ይለቃሉ። በጣም ብዙ ቪው ያለው የሞቲቬሽን ቪዲዮ ካዩ የሞቲቬሽን ቪዲዮ ደግሞ ሰርቶ ይለቃሉ። ከዛ አልጎሪዝሙን ግራ ያጋቡትና በጣም በቃ ቻናላቸው ሃይድ ይሆንና አያድግም። ከዛ ይተውታል ዩቲዩብን ማለት ተስፋ ይቆርጣሉ። እንደዛም ከሚሆን ምንድነው የሚሻለው? ዩቲዩብ ላይ አንድ ወጥ የሆነ ነገር መምረጥ። ወጥ ይሆን ለምሳሌ ቴክኖሎጂ ላይ ከሆነ ቴክኖሎጂካል ነገሮችን ብቻ መልቀቅ። ኤጁኬሽን ኢንሳይት ከሆነ አሁን ይሄ ቻናል ለምሳሌ ኤጁኬሽናል ኢንሳይቶችን አይደል ፖዚቲቭ ቫይቦችን ወደ እናንተ የምናደርሰው። እኔ አሁን ሳወራ ሁል ጊዜም አውዲየንሴ ይታወቃል፣ ለማን እያቀረብኩ እንደሆነ ይታወቃል ማለት። እዚህ ጋር ግን መጥቼ መንፈሳዊ ነገርን ብለቅ፣ ከአማርኛ ፊልም ላይ የሚሆነ ነገር ቆርጬ ብለቅ እናንተን ራሱ አስደብራችኋለሁ ማለት። ስለዚህ ወጥ የሆነ ነገር መልቀቅ ያስፈልጋል ዩቲዩብ። እነዚህ ነገሮች ለዩቲዩብ ስኬት በጣም ወሳኝ ናቸው። ዩቲዩብ ከመጀመራችሁ በፊት ማወቅ ያለባችሁ ዩቲዩብ ኢትዮጵያ ውስጥ የሚከፍለው በዶላር ነው። ዶላር ደግሞ አሁን ላይ ያለው ዋጋ በትንሹ ዛሬ ላይ እኔ አሁን ይህን ቪዲዮ እስከሰራሁበት ጊዜ ከ180 ብር በላይ ነው። በባንክ በፎርማሊ በባንክ ነው የሚከፍለው እስካሁን ድረስ ባለው ዩቲዩብ። በብላክ ምናምን በሌላ በፔፓል ምናምን አይሰራም። በጉግል አድሴንስ በሚባል ካምፓኒ በኩል ነው የሚከፍለው። በባንክ ነው የሚልከው። በባንክ የሚላከው ገንዘብ ሲመነዘር አሁን ላይ የኢትዮጵያ ንግድ ባንክ እንኳን በዚህ ሰዓት $1 ከ180 ብር በላይ ነው። አይቀንስም ደግሞ። ይሄንን ነገር ላረጋግጥላችሁ ዶላር እየጨመረ ነው የሚሄደው ከዚህ በኋላ። በዶላር የሚከፍል ፕላትፎርም ነው። እናንተ ኢትዮጵያ ውስጥ ዩኒቨርሲቲ ተማሪ ሆናችሁ ወይም የሆነ ቦታ ላይ ትምህርት ላይ ብቻ ያላችሁ ተማሪ ይሆናል፣ ስንተኛም ክፍል ሆኑ ስንተኛም ደረጃ ላይ ሆኑ $100 መስራት ብትችሉ በወር በዩቲዩብ አስቡት። 18,000 ብር ማለት ነው። $100 18,000 ብር። እስቲ እናንተ ተመረቃችሁ እንደ ትልቅ ሰው አሁን ብዙ የተመረቀ ወይ ዘመድ ጓደኛ ምናምን ይኖራል። 18,000 ብር በአንድ ጊዜ አንድ ሰው ደሞዝ ላይ ራሱ አይደርስም። አሁን ላይ በጣም የሆነ እድል ካልሆነ የሆነ ቦታ ካልሆነ ማለት ነው ከነ ጥቅማ ጥቅሙ ራሱ 18,000 አይደርስ። ይሄ ግብር የሌለው ወጪ ወረድ የሌለው ገንዘብ ነው። በገንዘብ ልክ በጣም ሰፖርት ያደርጋቸዋል። ዩቲዩብ በጣም ሰፖርት የሚያደርጋችሁ ፕላትፎርም ነው። ይሄንን ፕላትፎርም ለመጀመር ምን ያስፈልጋል? ራሱን ማወቅ ያስፈልጋል። እና ጀስት እኔ ዛሬ ላይ ምንድነው ስለ ዩቲዩብ እንድታውቁ ነው። ዩቲዩብ እንዴት ይሰራል የሚለውን ደግሞ በደንብ እናንተ ፍላጎት ካላችሁ በይዘው ዩቲዩብን አስተምረን ስለ ዩቲዩብ ላይ ገንዘብ እንዴት እንደምንሰራ አስተምረን ካላችሁ ኮሜንት ላይ አሳውቁኝ። በእውነት ሰራላችኋለሁ፣ ቃል ገባላችኋለሁ። ቆንጆ ቪዲዮ ሙሉ ማስተር ክላሱን ሰራላችኋለሁ። እዚህ ቻናል ላይ ጠቃሚ ነገሮችን የምታገኙበት ቻናል ነው። ስለዚህ ለጠቃሚ ነገር ደግሞ ሰብስክራይብ በማድረግ ላይክ በማድረግ ብዙ የህይወት ቲፖችን በጣም ብዙ ነገሮችን ሼር አደርጋችኋለሁ። ቀጣይ እንገናኛለን። መልካም ጊዜ።